አገውኔ ይሰማል አይ እንጂ ከኛ ደወለ እሺ እኔ አገውኔ አባቴ አገው ነው የአባትሽ ማንነት መደበቃችም አገው ነኝ ድሮ በግድ አማራ ነክ ተብሎ እየኖረ ነበር አባቴ ይሄን ማንነትማ ተሸክሜ የኔ ያልሆነውን ማንነት ተሸክሜ አልኖርም ብሎ ከዛ ወጥቶ ወደ ኦሮሚያ ክልል ወደ ጅማ ሰፈረ ወደ ጅማ ሰፍሮ ጅማ ላይ እየኖርን ከዛ አባቴ ማንነቴን አይነግረኝም ጠየቅኩት ሊሞት አካባቢ ምንድነው የታሉ ወንድሞች የታለ አባቶች ምንድነው በየስተይቀው አይ አንተ ማንነት አገው ነው ግን የኦሮሞ ህዝብ ተቀብሎ አብረን በልተናል አብረን ኖረናል የኦሮሞ ህዝብ በጉድፈቻ ስናት አሁን ኦሮሞ ነህ ካለኝ ችግር የለውም ግን ማንነቴ ትክክለኛው ያንተ ደግሞ አገው ነው አልኩት አዎ አለኝ እሺ ብዬ መፈለግ ጀመርኩ ፈልጌ የሆነንም እንጂ ብዙ ሰው ውስጥ ያናገርኩት ሰዎች ብዙ አሉ አገው የሚባል ብሔር አማራ ክልል እንዳለና በግድ አማራ ነህ ተብሎ እየኖረ እንዳለ ተነገረኝ ከዛ የከለች ነው ወላ ስሬት ነው ማለት ነው ነገርኩሽ ያለው ጃጂ ሪከርድ አድርጊ ምነው አንቺ ትግራይ ነህ ስትይ ሲሪየስ ነው ቀልዶ ብዬሻለሁ እንዴ ኦሮሞ አቃፊ ነው ኦሮሞ አቃፊ እንደሆነ እኔ ላይ እዩ ጋይስ ሲጀምር ስታክ ያረጋኛል በደንብ አዎ ኦሮሞ አቃፊ እንደሆነ እኔ ላይ የኢትዮጵያ ብሔር ብሔረሰቦች እኔ ላይ ማየት ትችላላችሁ ልክ እንደ ልጁ ከኔ በላይ ጌም ያጫውቱት የለም ከኔ በላይ ጌም ያጫውቱት የለም አስቢ ኦሮሞ ሳልሆን አሳድጎኝ በጉድፈቻ ኦሮሞ እንደዚህ ከወደደኝና እንደዚህ ካከበረኝ የኦሮሞ ብሔረሰብ ምን አይነት ብሔረሰብ እንደሆነ መረዳት ይችላል ለማንኛውም እኔ አገው ነኝ ለቤተሰቦቼ ፋለማለሁ አገው ሁላችሁም ማለት ነው መጣችሁ ገስት ላይ ማንነታችንን እስከ መጨረሻ ተፋልመን የሰው ማንነት ከጭንቅላታችን ላይ አውርደን ቅማንት የሰው ማንነት አውርደን ተፋልመን በኢትዮጵያ ፓርላማ በህገ መንግስቱ ማለት ነው ማንነታችን እንዲሰጠን እንፈልጋለን ተጨፋልቀን ተጨፍልቀን በማንንም ብሔር ተጨፍልቀን ሞት አጥቶ እየቀለደ ነው የሚሉት እዚህ ጋር ሁሉም ኮሜንት እየቀለደ ነው እየቀለድኩ አይደለም ወላሂ እየቀለድኩ አይደለም ነኝ ወላሂ እየቀለድኩ አይደለም አፈር አባታቸው ይብላና ማለት ነው እዛ አዋ ማንነትን የደበቁ ናቸው ወሬ በገለ ደበተው ዱጋደ ዱጋደ ነው ማሰይን ስላ አርጀላ ሰዎች ማለት ነው አለቀሱላችሁ አለዛ ነው ውሾች ወላሂ ያለው ውሾች ማለት ነው እኔ ማንነትና ወላሂ ያለው አማራ ሰላም ነው አለው ለምን ሃይማኖት አማራ አይደለም ወላሂ ያለው እሺ አገው ነኝ አይዋ አገው ነኝ በማንነቴ ደግሞ ለምን አልሰቀልም ለምን አንገቴ ቆረጥም የኦሮሞ ልጆች ክዶናል እንዳትሉ የኦሮሞ ልጆች እውነቴን ነው የምላችሁ በጣም ነው የምወዳችሁ በጣም ነው የማከብራችሁ የአባቴ ማንነት እኔ በጉድፈቻ ኦሮሞ ይቅርታ የኦሮሞ ልጆች ይቅርታ በጣም ይቅርታ የኦሮሞ ልጆች ወንድም ደብራ ይኸው ተንበርክኬ ጎንበስ ብዬ ሶሪ የኦሮሞ ልጆች አዎ እኔ በደሜ ኦሮሞ ባልሆንም በጉድፈቻ ኦሮሞ ሁኛለሁ በጉድፈቻ የአባቴ ዘሮች ግን ኦሮሞ ሲነካ ከኦሮሞ መጀመሪያ ሞተው ነው ለምን በጉድፈቻ አሳድጎኝ ኦሮሞ በጉድፈቻ አሳድጎኝ ኦሮሞ ምን አይነት ብሔረሰብ እንደሆነ እኔ ላይ ማየት ይችላል የፈለገ ብሔረሰቦች ማለት ነው ኦሮሞ ምን አይነት ብሔር እንደሆነ ስለዚህ ታንራ ድራማ ደላጋጅራ ብሔረሰቦች ማየት ይችላላችሁ ላይ የቀጠሮ ጌም ሲጫወት ከኔ በላይ የተጫወተ የለም ኦሮሞ ሳልሆን ማለት ነው አይሽ ኦሮሞ ምን አይነት ደግ ሰው እንደሆነ የቀጠሮ ጌም ሲጫወት ጌም ላይ በሌላ ነገር ተይ በጌም ደረጃ የኔናል ማንም አልተጫወተም ገባሽ የቀጠሮ ጌም ላይ ባረክ ተረካ እንዴት ነው እኔ እሱ ቤቱ ነው እኔ ቤቴ ነው ሀሳቡን የተናገረ ነው እኔ ሰማሁት እዚህ ጋር ኮሜንት አልገባኝም ቆይ ምን ተጣልታችሁ ነው የመጣችሁ እዛለት ምን እኔ ቤቴ ነው ያሉት አለ እሱ ቤቱ ነው ያለው ሀሳቡን እየተናገረ ያለው
አይፈልጉም ይገሉኛል አሁን ማለት ነው ይገሉኛል እኔ ከሞትኩ የገደሉኛ አካል ይታወቃሉ የኢትዮጵያ ብሔር ብሔረሰቦች ይፈረጅን ሊገሉኝ ነው ይገደል ተብሏል ጆከርም ያ ጥንባታም ሰውዬም ይገደል ተብሏል ልገደል ነው ዘድዬ ወንድምሽ ነኝ አንድ ትግራይ ቢሆን ጥለሽኝ አትወጪም አንድ ትግራይ ቢሆን ልገደል ነው በማንነቴ አገውኔ ስላጋለሁ እኔ እዚህ ቤቴ ያለው አዎ እህቴ ነሽ ብሞት ራሱ ያዥልኝ ሪከርድ አድርጊልኝ እኔ አገውኔ በማንነቴ ልገደል ነው ኤኒዌይ ማንነቱ ትግራይ ልጆች ከኔ ጋር ቆሙ የኢትዮጵያ የኦሮሞ ልጆች ከአባቴ ዘር ጋር መቆም አለባቸው አገውኔ ስላልኩ አገው የሚባል ብሔር የለም አገው የሚባል ማንነት የለም አለንኛ አገው ነኝ አገው ነኝ የኢትዮጵያ ብሔር ብሔረሰቦች ለምን ዝም አለ የኢትዮጵያ መንግስት ለምን ዝም እንዳለ አናቅም አገው ነኝ በማንነቴ ሞታለሁ ባይ አዎ በማንነቴ እሰቀላለሁ ፍሪ ቅማንት ፍሪ አገው በእናቴ ወሎ ነኝ በአባቴ አገው ነኝ ምን አባት ታመጣለህ ምንም አታመጣም ለምን አልገደልም ፍሪ ሽናሻ ፍሪ አገው ፍሪ ቅማንት ፍሪ ወሎ ቤተ አማራ ማንነቴ መናገር የሚያስገድለኝ ከሆነ እሞታለሁ ማንነቴ መናገር የሚያሳርደኝ ከሆነ እረዱኝ ራሴን እስካቅና አቅም እስኪኖረኝ ዝም ያልኩ ማንን ይገልክ እኔ እኮ አልገባኝም ጋይስ ወይ ማንን ይገልክ አማራ ነህ እያሉኝ ነው እዚህ አማራ ነህ አማራ አይደለሁም እኔ አቅም እስከማገኝ ነው ዝም ያልኩት እስከምማር ነው ዝም ያልኩት የኦሮሞ ማህበረሰብ ባይሆን ሙቻለሁ እኔ ኦሮሚያ ውስጥ ማልሆን ሙቻለሁ እኔ ልገሉኝ ነው እንዴ ልበሉኝ ነው እንዴ ራሴን እስከማቅ ቦታ እስከማገኝ እስከምጠልቅ ገስት መሰላችሁ እከራከራለሁ ፍሪ አገው አሰማለሁ አገው ስታንድ አፕ ቅማንት ስታንድ አፕ አገው ስታንድ አፕ